ሰላም እንዴት ናችሁ ውድ ቤተሰቦቼ? በዛሬ ቪዲዮ ይዤላችሁ የመጣሁት ለፊታችን ቤታችን ባሉ ግብአቶች እንዴት አድርገን ስክራፕ እንሰራለን ነው። እኔ እዚህ ጋር 3 አይነት ግብአቶችን ይዤ መጥቻለሁ። ቤት ውስጥ የሚገኙ በሱ ነው ዛሬ እንዴት አድርገን ስክራፕ እንደምንሰራ አብረን የምናየው ነው። ቪዲዮውን እስከመጨረሻው ተከታተሉት። ከወደዳችሁትም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለዚህ አሁን እዚህ ጋር የተጠቀምኩት አንደኛው ማር ነው። ማር በጣም ለኛ የሚጠቅመን ነው። ያው አብረን ሰርተን ደግሞ ምን ሞክረው ይሆናል። በሁለተኛ ደረጃ ደግሞ ቡና ነው የተጠቀምኩት፣ ቤት ውስጥ ተቆልቶ የተፈጨ ቡና ማለት ነው። በሶስተኛ ደረጃ ደግሞ ቤት ውስጥ የተዘጋጀ እርድ ነው። ባለፈው ልክ እንዳሳየዋችሁ እዚህ ላይ ስታዩት እርዱ ቀላ የማለት ነገር አለው። ቤት ውስጥ የተዘጋጀ እርድ ነው። ዛሬ እነዚህ ግብአቶችን በማደባለቅ ለፊታችን ቆንጆ ስክራፕ እንሰራለን ማለት ነው። ስለዚህ ቪዲዮንም እስከመጨረሻ ይዩት። አይሄው አሁን ማሩ እዚህ ጋር ትንሽ ወፈር ያለ ማር ነው ያለውና ይሄንን አቅልጬ ነው የምጠቀምበት ማለት ነው። ያው እዚህ ጋር ትንሽ አቅልጬ ያስቀመጥኩት አለኝ። በሱ አድርገን ነው የምንሰራው። ያኛው ወፈር ያለ ስለሆነ ለማደባለቅ ትንሽ ያስቸግራል። ስለዚህ እንደዚህ ወፈር ያለ እንደኔ ያላችሁ አቅልጣችሁ መጠቀም ትችላላችሁ። አሁን ወደ አሰራሩ እንገባለን። እዚህ ጋር 1 ማንኪያ ማር ነው እዚህ ጋር የምጠቀመው እኔ። ምክንያቱም ይሄው ቆንጆ ማር ነው እንደምታዩት። ማሩ 1 ማንኪያ ተጠቅሜያለሁ። አሁን ደግሞ ቡናውን እንጨምርበታለን። እርዱንም ጨምረን አንድ ላይ እናደባልቃለን ማለት ነው። ቡናው 1 የሾርባ ማንኪያ ነው እዚህ ጋር የተጠቀምኩት። እነዚህ 3 ውህዶችን አደባልቀን የምንሰራው የፊት ስክራፕ ለፊታችን በጣም ቆንጆ፣ ፊታችን ላይ የተለያየ ከለር በሚያመጣ ሰዓት የፊታችን ከለር ተመሳሳይ ሆኖ ቆንጆ ያማረና የለሰለሰ ፊት እንዲኖረን የሚያደርግ ነው። እርዱን ትንሽ ስለሚያስፈልገን እርዱ በጣም ቤቱ የተዘጋጀ ንጹህ ስለሆነ 1 የሻይ ማንኪያ ተጠቅሜያለሁ። እነዚህ 3 ውህዶችን አንድ ላይ በማደባለቅ ነው ዛሬ ስክራፕ የቡና የማርና የእርድ ስክራፕ የምንሰራው። በጣም 3ቱም በጣም የሚጠቅሙ ናቸው። ወፈር ስላለብኝ ትንሽ ማር ጨምሬያለሁ። እናንተ በምትፈልጉት መጠን ማድረግ ትችላላችሁ። ይሄ አሁን የምንሰራው ስክራፕ ለ2 ጊዜ እና ለ3 ጊዜ የሚሆነን ነው። ፍሪጅ ላይ አስቀምጠን በኋላ ሞቅ አድርገን ትንሽ ማር ጨመር አድርገን መጠቀም እንችላለን፣ በሌላ ቀንም ማለት ነው። በደንብ አድርገን እንደዚህ እናደባልቀዋለን። እነዚህ 3 ውህዶች ቡና የሞተ የቆዳ ሴሎችን ያስወግድልናል። የደም ዝውውራችንም እንዲሻሻል የሚያደርግ ነው። ፊታችን ላይ እብጠትና ጥቋቁር ሲኖር የማጥፋት ባህሪ ያለው። እርድ ደግሞ ቡግርን ይቀንሳል። ፊታችን ላይ የወጡ ቡግሮችን እንዲቀንስ ያደርጋል። ያው በሂደት ደግሞ ያጠፋል ማለት ነው እና ብራይት የሆነ ቆዳ እንዲኖረን ያደርጋል። ይኸው ቆንጆ አድርጌ አደባልቄዋለሁ። በዚህ መልኩ ልክ እንደዚህ ያርጋችሁ ፊታችሁ ላይ ሙሉ ፊታችሁን አንገታችሁ ድረስ በመቀባት ከ10 እስከ 15 ደቂቃ ቆይታችሁ ለብ ባለ ውሃ መታጠብ ማለት ነው። ስለዚህ እነዚህ አሁን ያዘጋጀናቸው ውህዶች ሁሉም በጣም ጠቃሚ ናቸው። ማርም በተፈጥሮ ሞይስቸራይዝድ የሆነ ነው። ለፊታችን ሞይስቸራይዝድ እንዲኖረው፣ ፊታችን የደረቀ ከሆነ ድርቀትን ከፊታችን ላይ የሚያጠፋልን ነው። ስለዚህ እነዚህ 3 ውህዶችንም አላስፈላጊ ፊታችን ላይ አንዳንድ ጊዜ የሚወጡ ፀጉሮች አሉ፣ እሱንም የማጥፋት ባህሪ ያለው እነዚህ 3 ውህዶችን አንድ ላይ አድርገን ስንጠቀማቸው ማለት ነው። ይሄንን ካዘጋጀን በኋላ በሳምንት 2 ቀን አድርገን ከ15 ከ20 ደቂቃ ፊታችን ላይ አቆይተን እንታጠበዋለን ማለት ነው። ልክ ይሄንን ደጋግመን በምንጠቀም ሰዓት ውጤቱን እናያለን። ፊታችን ላይ ያለ ቡግርን የማጥፋት ጥቋቁር ነገሮች፣ ፊታችን ላይ ያለ እብጠትን እና አንዳንድ ጊዜ ደግሞ አይናችን ስር እብጠት ይኖራል። አይናችን ስር እብጠትንም ለመቀነስ እነዚህ ውህዶች በጣም የሚጠቅሙ ናቸው። ሞክሯቸውና ውጤቱን ደግሞ ኮሜንት ላይ ጻፉልኝ የተስማማችሁ። ስለዚህ ይህንን ቪዲዮ እያያችሁ ያላችሁ ቤተሰቦቼ እያበረታታችሁኝ ስለሆነ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ድም እያደረጋችሁልኝ ነው። አመሰግናለሁ። አዲስ የሆናችሁና ይህን ቪዲዮ የምታዩ ደግሞ ቤተሰብ ሁኑ ብዬ ጋብዛለሁ። ስለዚህ በቀጣይ ደግሞ ምን ልሰራላችሁ የምትፈልጉትን ነገር ይሄን ስሪልን ብላችሁ ጠይቁኝ። አቅሜ በቻለው መጠን እየሰራው ለማቅረብ እሞክራለሁ።
ስለዚህ በዚህ መልኩ አድርጋችሁ ፊታችሁን ተንከባከቡ። ቆዳችሁም በጣም ያማረ እንዲሆን የሚያደርጉ ስክራቦች ናቸው። እንዲህ አድርገን በቤታችን እንጠቀም። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ስለዚህ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ።